አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበረን። ቪዲዮያችን ደግሞ እስከ መጨረሻ ያሉን ዛሬ የፊሻር ወይም የፋንዲሻ አሰራር ላሳያችሁ ነው የመጣሁት። ኢንሻአላህ ተከታተሉ። በመጀመሪያ ድስት እናደርጋለን። ከዛ ትንሽዬ ዘይት የሚበቃንን አክል እናንተ ድስታችሁ የሚበቃ አክል፣ በመቀጠል ትንሽ ጨው ዘይት ትንሽ እንጨምራለን። አንተ መሰለኝ እዛ ያዘጋጀነው ፋንዲሻ አለ፣ እሱ እናደርጋለን ማለት ነው። የሚበቃችሁ አክል ቆንጆ ፊሻ ነው የምንሰራው ማለት ነው ዛሬ። ኢንሻአላህ ተከታተሉ እስከ መጨረሻው ከኛ ጋር ሆኖ ቆንጆ ብርድ ሰዓት ቆንጆ ነው ማለት ነው። ቪዲዮአችን እስከ መጨረሻ ይውልን፣ ለኛ ይጠቅመናል። በመቀጠል ለእናንተ ሞክሩ ማለት ነው። የሆነ ነገር አልችልም አትበሉ፣ ስሩ፣ ዩቲዩብ ስሩ። በአሁኑ ሰዓት በአንድ ስራ ብቻ መቀመጥ አያስፈልግም፣ ስሩ ማለት ነው መላችሁ ወዶቼ። አዲስ ጀማሪዎች ደግሞ እንበረታታለን ማለት ነው። እኛው በእኛ ኢንሻአላህ የቻልነውን እናስረዳችኋለን ማለት ነው። ያው እንደዚህ አድርገናል ኢንሻአላህ። እስቲ ጨው አብሮ እንዲመሰል ነው እንደዚህ የማደርገው። እሳታችን ሚዲየም በሆነ እሳት ነው ማለት ነው። እንከድነዋለን። ቆንጆ ፋንዲሻ ነው፣ ብርድ ሰዓት የሚበላ ቆንጆ ከሻይ ጋር ደስ የሚል ፋንዲሻ ነው። አፈንዱ ማለት ነው የበናት። ከጫዎችን ጋር አብሮ እንዲዋሃድ ነው። እሳታችን ቀነስ እናደርጋለን ማለት ነው። ቀስ ብሎ
ተባረከ ምን አያችሁ ቆንጆ ፈንድሻ ነው። አያምርም? በዚህ መልኩ ፈንድሻችን አፈንድተን ጨርሰናል። ማሻአላ ተባረከላ ረህማን አያምርም? ደስቴ ሙልት አለ ማለት ነው። ማሻአላ ማሻአላ ብያለሁ። ያው እናንተም ሰርታችሁ ሞክሩ። ለብርድ ሰዓት ቆንጆ አሪፍ ፈንድሻ ነው ማለት ነው እላችሁ ያለው። በተረፈ አበረታቱን። ለቻለ ነው አዲስ ከሆናችሁ አበረታቱን ማለት ነው የኔ ውዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቻችን በሀገር ውስጥም በሀገር ውጭም ላላችሁ ያላ ሰላምና ዝነታ ያላችሁ ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ ማለት ነው። ለሌሎቹም እንዲደርስ ሼር አድርጉ ማለት ነው። ያው ዛሬ የጌማት አሰራር ላሳያችሁ ነው የመጣሁት። ኢንሻአላህ ተከታተሉ። ቆንጆ ጌማት እንሰራለን ማለት ነው። ተከታተሉ። በመጀመሪያ ሳህናችን ላይ 2 ከግማሽ ፍርኖ ዱቄት አድርጌያለሁ ማለት ነው። አንድ ከግማሽ እርሾ፣ ሁለት ማንኪያ ስኳር፣ 3 ማንኪያ ከስተርድ ማለት ነው። የበቆሎ ዱቄት ካርቶኑን ይሄን ይመስላል ማለት ነው። ቆንጆ ቀብሎ ቆንጆ ነው ይበስላል ማለት ነው። ውስጡ ሊጥ አይሆንብንም ማለት ነው። ትንሽዬ ጨው ማለት ነው ትንሽ። በመቀጠል ለሩዝ የምንጠቀመው ከለር ማለት ነው። ቢጫ ትንሽ ለከለር ማለት ነው። ቆንጆ ከለር ነው የሚሰጠው ማለት ነው። ትንሽ ሳይበዛ አብረን እናሸዋለን ማለት ነው በደረቁ። ቆንጆ አርገን በደረቁ ካሸነው በኋላ ውሃ የሚበቃንን አክል እናዘጋጃለን ማለት ነው። ውሃ ልኬት አያስፈልገውም። እናንተ የሚበቃችሁ አክል ማዘጋጀት ትችላላችሁ ማለት ነው። እንጀምራለን ማለት ነው ማብካት። በደንብ እናሸዋለን።
ለአንድ ሰዓት ያክል ሸፍነን እናስቀምጣለን ካወቅን በኋላ ማለት ነው። ቆንጆ አድርገን እናሻለን ማለት ነው። ተከታተሉ። ቆንጆ አድርገን እናሻለን። በደንብ እንመታለን አየሩ እስከሚወጣ ድረስ። እንዲህ ሊጡ እንደዚህ እስከሚሆን ድረስ ካሸነው በኋላ ለአንድ ሰዓት ያክል ሸፍነን እናስቀምጠዋለን። በዚህ መልኩ ተዘጋጅቷል ማለት ነው ሊጣችን። ያው ከአንድ ሰዓት በኋላ ያው ተመልሰናል። ፖዝ አድርጌው ነበረ። እንደዚህ ሆኖ ተዘጋጅቶልናል ማለት ነው። ሳህናችን ላይ ትንሽ ዘይት እናደርጋለን። የፕላስቲክ ማንኪያ እናደርጋለን ማለት ነው። ያው ዘይታችን ላይ ሚዲየም በሆነ እሳት ላይ እንግዲህ እንጠብሳለን ማለት ነው።